አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ቻናሌን ማለት ነው። እንግዲህ ዛሬ ቤት ላሳያችሁ ነው። ኢንሻአላህ ይሄን ትተሽ እንዴት ታጃለሽ እንዲያትሉኝ ማለት ነው። ታትጨርሽ ያውም ኢንሻአላህ ዋናው ለሰው ልጅ ጤና ነው። እስኪ ላሳያችሁ። ገና እየገባሁ ነው እኔም እየመጣሁ ላየው ማለት ነው። ብስሚላህ አሁን ይኸው እዚህ አንድ ክላስ ዶሮቹ ደግሞ ማናቸው? እዚህም አንድ ክላስ አለ። ይሄ ደግሞ መሀል ለመሀል ነው። ከዛ እዚህ ደግሞ አለ ማለት ነው። እስኪ 2 3 4 ከዚህ ከማህባ ጋር 5 ማለት ነው። የትኛው ነው ሳለው ያለው? እሺ ማሻአላ። እስኪ ይሄን ይመስላል። ቤቱ ቆሞ ነበር ግን አልታሰረ፣ አልተመረገ። ይሄን ትቼ ነው የመጣሁት። ዋናው ጤና ስለሆነ ለሰው ልጅ ማለት ነው። አላህ ጤና ካረገኝ ኢንሻአላህ አስተካክለዋለሁ። ጤናም ታልሆንኩ ደግሞ ሽጬ ጤና ያመጣል ነው ማለት ነው። እና ወላሂ አልሐምዱሊላህ ለኩል ያህል እና ያቀማማችሁ ያብሽሩ ማለት ነው። አይዟችሁ፣ ጠንክሩ። ሀቂቀትን እዚህ ሀገር ላይ ስትመጡ ከሁሉ ነገር ዋናው ነገር ቤት ነው ማለት ነው። ቤት ኪራይ ካለባችሁ ኑሮ ወላሂ እንደ ኖሩት ይኖራል። ግን ቤት ዋና ነገር ነው ሀቂቃ ማለት ነው። አይብሽ ሰታሪ ሁሉን ነገር ባለቤት ምንም የሚያምር ነገር የለምና ይህን ይመስላል። ያው እግር እንኳን አልታሰርም። ኢንሻአላህ እንግዲህ ታሰራል። ጤና ከሆንኩኝ ጤና እንዳልሆነ የራሱ ጉዳይ ነው። ዋናው ሀያት ይሄ ነው ማለት ነው። እና አበረታቱኝ እላችኋለሁኝ ማለት ነው። ብስሚላህ። ይቺ ደግሞ የሴቶች መጅልስ፣ ይቺ ሻወር ቤት ናት። ይቺ የዕቃ ቤት እዚህ ከዛ ይሄ ደግሞ መተላለፊያ ዝም ብሎ እንደ ሳላነከር ማለት ነው። ቦታ መዛለው ትርፍ ቢያንስ 30 ቆርቆሮ ሰርቪስ የሚሰራ ቦታ አለው። ማሻአላህ ትልቅ ቦታ አለው ውጭ ላይ። ያው ከተማ ኑሮ ይቺ ትንሽ ይቺ ሳላውን የሚያህለውማ ማሻአላህ በጣም ብዙ ነው የሚከራየው ማለት ነው። ቢስተካከል የት ነበር አገሩ? ግን ዋናው ለሰው ጤና ነው። ይሄ ቦታው ደግሞ ዶሮቹ ደግሞ በዛ ማሻአላህ እዛ ጋር ድረስ ነው ታያጉት ሆኖ ማለት ነው ድንበሩ። በዚህ ደግሞ አለ። ይሄው አሁን ተኛ ኋላ ነበር የተሰራው ግን ተስተካክሎ ያኔ እግሩ ታስሯል። ጨርሶ ተስተካከለ ባይባልም ማለት ነው። ያምራል እግሩ ተታሰረ ወላሂ ቤት። አሁን ይሄ እኔ ቤት ከተሰራ ሐምሌ ቢደርስ እንግዲህ 3ኛ አመቱ ማለት ነው። ግን በምን ችግር ነው? በጤና ችግር ነው የተቀመጠው። ታይመረቅ ማለት ነው። ያኔ ሰርቶ ለሐኪም ሲሆን በዛም አለ። ይሄ ነው መሰል ሻወር ቤት እንትኑ አለ። ያረ በጣም ትልቅ ነው ማለት ነው። 2 33 4 ክላስ ማለት ነው እስከ 35። እነዚህ ደግሞ ሻወር ቤትና ሽንት ቤት ማለት ነው። 5 ክላስ በጣም ትልቅ ነው ማሻአላ። ይሄ ምንድን ነው? በቃ ቤቱ ማንም ነው አይደለም። ቪዲዮ ላይ ነው ኤሌክትሪክ ጣቢያ ላይ አይደለ? እነዛ ነው ያቺ ለመጣጥ ነው እንጂ ማለት ነገር ለምንድን ነው ብሎ ነው የሰራው? ማሻአላ ቤቱ እንግዲህ ትልቅ ነው። 90 ቆርቆሮ 95 ቆርቆሮ ምናምን በዚህ ጎረቤቶቻችን አስረው ጨርሰዋል። በጣም ብዙ ቤት አለ በዛ ብዙ በወዲያ ሁላ። ግን የኔ ብቻ ነው የቀረ እንግዲህ ሐምሌ ላይ ነበር የተሰራው 3ኛ አመቱ ማለት ነው። ያው አልሐምዱሊላህ አሁንም ታልሆነልኝ መሸጥ ነው። ሌላ አማራጭ የለም። ይሄ በዚህ ምርጥ ቤት አለ ወለ በዛ ደግሞ ይኸው ላይ ደግሞ እዛ መስማሩ ነው። በዛ ላይ በዛ ደግሞ ይዋላ ሻክሮ ቀረብ አድርግላችሁ እስኪ። ከዛ በዚህ ታይ ደግሞ በእኛ ቤት ስር ደግሞ መስመር አለ ማለት ነው። የእንተና መስመር ወደ ኮምቦልቻ መውጫው መስመር ማለት ነው። ቪዲዮ ትገባለህ
ውሻ ወጌት እና ይሄን ይመስላል የኔ ደግሞ ማለት ነው። እንግዲህ 3 አመት ሙሉ ቤት ቁሞ ታይታሰር አስባችሁታል። ግን ለሰው ልጅ ወላሂ ዋናው ነገር ጤና ነው። ጤና በሆነ እንኳን አይደለም 3 አመት ራሱ አይወስድብኝም ነበረ። ግን ችግሩ ያው የምታውቁት ታውቃላችሁ። አሁን ላይ ግን ኢትዮብ ላይ ሁሉም ጓደኞች ያውቃችኋል። አሁን ለታያችሁ የገጠሪዋን በቻናሏ ላይ ስለለቀቀችው ችግሬን እርግጠኛ ታውቃላችሁ ብዬ አስባለሁ ማለት ነው። ያው ግን ሰውነቴን ነው የሚያየው ሰው እኔን በቃ ጥሩ ሁኔታ እየሆንኩ ነው የሚመስላችሁ እንጂ ተይዣለሁ ብቻ አልሐምዱሊላህ ማለት ነው። ስደት እንዴት ትርፉ ያው ለእኛ ለአረብ ሀገር ሴቶች ቤታችን ነው። ከዛ ደግሞ ቤታችንን ስንል ደግሞ ጤናችንን እናጣለን ማለት ነው። እንግዲህ አልሐምዱሊላህ ነው ዋናው ትልቁ ነዒማ ጤና ነው። እንግዲህ ተተሳካም ያየዋለሁ ይስተካከል ከሆነ ታልተሳካም ደግሞ ከዋርጌ መተካከም ነው። ሌላ ምን አለው? ሳላው ይሄ ነው። ያው ግን አያስታውቅም እንትን ስለሆነ ወላሂ በጣም ትልቅ ነው። ሳላው ግን ያጓጓል። እየጓጓሁኝም ነው ተስፋ ላለመቁረጥ። ያው የዲና ሲያው አይደለንኛ ተስፋ መቁረጥ አልቻልኩም። ታየው ራሱ ግን በጓጓ ምን አገኛለሁ? ፊቱን ጓጉቼ ነበር ትጀምር ያው በልጅ ጥንካሬ እንጂ የተሰራው በእኔ ፍላጎት አልነበረም። መጀመሪያውን ግን ልጁ በርኩበት አልሄድለታለሁ ምንም ቢሆን በጥንካሬው ማለት ነው። ጠንካራ ስለሆነ ነው ያሰራው እንጂ ራሱ ስለሚሰራ በደንብ ስለሚለፋ አሰራ 6 ማለት ነው። ማሻአላህ ትልቅ ነበር ቤቱ። ታዲያ ነው ዋጋ አለው። አሁን አንዲት ትንሽዬ ክላስ ናት። ወላሂ አታፍለከድክም። ስንት ሺህ ብር ተከራየሁት ማለት ነው። እድሜ እንደዚህ ናት ደዋራ። የአረብ ሀገር ሴት መጨረሻ ይሄ ነው። ታገሩ መጥቶ ከሀገር ወጥቶ ጤናውን አተወለ። ያው እንደዚህ መጋዘን የሚያክል ቤት አደገኩት። በጣም ጥቅጥቅ ያለ ነው ግን ከላይ ማለት ነው። ይሄ ድንጋዩንም አስገብቶት ነበር። የሙልቱና ታስሮ እንኳን ኑሮ ማሻአላ ነው። ግን ሁሉም አቅም ይጠይቃል። ተነገርኳችሁ ዋናው ነገር ሁሉም የሚቀረው ጤና ነው። አልሐምዱሊላህ እና ሼር ሰብስክራይብ አድርጉ ቻናሌን። በዚህ መልኩ አሳየኋችሁ። እንግዲህ በዚህ በቤት በስር የዲሞ ሰር የእንትና የኮምቦልቻ መስመር አለ ማለት ነው። የጂሚ ነው ያለው ቦታው ዲሲ ጂሚ ማለት ነው። ይመስላል እና ደህና ሁኑ ሀባይብ። ዲያታ በጣም ያስቸግራል። ወላሂ ስልኬን እምቢ ብሎኛል። ዲኬሽኑ ይሁን አላውቅም፣ ብቻ የገዛሁትን ሲም ካርድ ይሁን አላውቅም። እስቲ ዳታ መጣ ዴከራር አድርገዋለሁ የሚሰራልኝ ከሆነ ማለት ነው። ወይ ዋይፋይ ለመሙላት እሞክራለሁ። ጓንት